አንድ ከዛፍ ስር የሚኖር አደገኛ እባብ ነበረ። አቅራቢያው የሚጠጉትን ሁሉ እየነደፈ ይገድላል። ሁሉም የአካባቢው ሰው አደገኝነቱን ካወቀ በኋላ እባቡ ካለበት ዛፍ አካባቢ ድርሽ አይልም። ከዕለታት አንድ ቀን ለመንደሯ እንግዳ የሆነ ጠቢብ በጠራራ ፀሐይ መንደሯን እያቋረጠ ድካም ተሰማውና ይህ አደገኛ እባብ ወዳለባት ዛፍ ስር ሊጠለል ወደ ዛፉ መራመድ ጀመረ። ድንገት ሰዎች ደርሰው ሰውየው ቁም፣ እባብ አለ፣ አደገኛ እባብ ሲሉ ተጫጭሆ ሊያስቆሙት ሞከሩ። ጠቢቡ ሰው ፈገግ አለና እኔ ከጥላው እንጂ ከባቡ ምን አለኝ በማለት ጩኸታቸውን ከቁም ሳይቆጥር ወደ ዛፉ ተጠጋ። ሰዎች ጤንነቱን እየተጠራጠሩ ወደ ኋላ ሸሹ። እባቡ ኮሽታ ሰማና ራሱን ለጥቃት አዘጋጀ። ጠቢቡ ሰው በዝግታ እየተራመደ እባቡ አጠገብ እንደደረሰ በፍቅርና ፈገግታ የእባቡን አይኖች ተመለከተ። እባቡ ላፍታ በፈገግታና በፍቅር የተሞሉ የጠቢቡን አይኖችን አስተዋልና አንተ ሰው አይኖች በፍርሃት ፈንታ ፍቅርና ደስታ ይነበባል፣ ወደ እኔ ትቀርብ ዘንድ እንዴት ደፈርክ አለው። እኔ ለመኖር ምጓጓ ሞትን የምፈራ ሰው አይደለሁም። በምድር የሚያስፈራኝ ነገር የለም። ይልቅ አንተ ትፈራለህ። ሰዎች ሲጠጉህ ገና ለገና ሊገድሉኝ ነው ብለህ ትነድፋቸዋለህ። የቀረበ ሁሉ አይገድልህም። ስለዚህ አንተ ያገኘኸውን ሁሉ አትንደፍ አለ ጠቢቡ። እባቡ የጠቢቡን ምክር በመስማት ያገኘውን ሁሉ መንደፍ አቆመ። ከዚያ ሰዎች ቀስ በቀስ ሲቀርቡት ጀመረ። ቀስ በቀስ ሲዳብሱት ያጫውቱት ጀመረ። እባቡ ከሰዎች ጋር በጣም በተለማመደ ቁጥር መናደፍ የተወ ሳይሆን መናደፍ የማይችል መሰላቸው። መፍራት መከበሩ ቀረ። ሕፃን ትልቁ ይጥሉት፣ ያነሱት፣ ይወረውሩት፣ ያንገላቱት ጀመር። ሌላ ቀን ጠቢቡ ሰው ወደዚያች መንደር መጣና እባቡን ሊጠይቀው ወደሚኖርበት ቦታ ሄደ። ጠቢቡ ሰው እባቡ ጎስቁሎና ቆሳስሎ ሳለ አየ። ምን ሆነ ነው ወዳጄ? ምን ገጥሞህ ነው እንዴ ጎሰቆልከው? ሲል ጠየቀው። ጠቢብ ነህ ብዬ ምክርህን ሰምቼ መናደፍ ብተው ይሄው እንደምታየው የትልቅ ትንሹ መጫወቻ ሆንኩ አለ በተሰበረ ድምፅ። አይ ምክሬን በትክክል አልሰማህም ማለት ነው። ያገኘኸውን ሁሉ አትናደፍ እንጂ ራስህን አትከላከል መቻልኩ አለው። ትዕግሥተኛነት ታላቅነት ቢሆንም ገደብ ሊኖረው ይገባል። ቀይ መስመር ይኑረን። ተሰማ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው